አሰላሙ አለይኩም ሰላም ቤተሰብ። እንግዲህ የዛሬው ደግሞ ማለት ነው ለየት ያለ ነገር ነው ይዤ የመጣሁት። ቪዲዮ እስከ መጨረሻ ተከታተሉ። ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄ የምታዩት ነገር ምን እንደሚመስላችሁ እንግዲህ ተመልከቱ። ይሄ ነገር ጣራ ላይ ነው ግድግዳ ላይ ነው ይሄ የተሰካው? አላሁ አለም። ካሜራ ነው። ልጅቷ እንግዲህ አንድ እህታችን አንጥታው ነው ይሄ ነገር ምንድን ነው እያለች ነው ያመጣችው። እህቶቻችን ደግሞ በካሜራ በቃ አዎ ካሜራ ነው። በጣም የሚገርም ማለት ነው። አሁን እኔ እንደዚህ ሆኖ ሊነበባች ይችላል። አዎ ካሜራ ነው። ክላስሽ ከሆነ ማስነሳት ትችያለሽ ይላሉ። አፍስዱ እንዳይሰራ አድርግ ይሏታል። ብዙ ነገር ነው የሚሉት እና አይደለም የሚል ሰው የለም። አዎ ካሜራ ነው። እኔ ያለሁበት ሁኔታ እኔም ጋር አለ 3 ቦታ ትላለች አንደኛዋ። እኔም ጋር ይሄ ነገር አለ ትላለች። ብዙዎቹ በቃ ወላሂ አዎ ነው ካሜራ ነው ወላሂ በቃ እንደዛ ነው የሚሉት። እና ይህን ኮሜንት ያመጣሁት ለው እንትን ለማለት ያክል ነው። ይህን ያክል እህቶቻችን በዚህ ነገር ተጠምደው ያሉ ናቸው ማለት ነው ወይ ብዬ ታዘብኩኝ ማለት ነው። በጣም ብዙ ኮሜንት ማለት ነው ቫይራል የወጣ ሆነ እና እኔም ክላስ እንደዚህ አለ፣ እኔም ጋር እንደዚህ አለ፣ እኔም ጋር እንደዚህ አለ። በቃ እህቶቻችን በቃ እውነታ መሆኑን ማቀ ደግሞ የሚያለቅስ ኢሜጅ እያደረጉ ምናምን የቀልድ ቢሆን እየሳቁ እያፌዙ ነበር የሚያደርጉባት እና እውነታ እንደሆነ ስላወቁት እህቶቻችን ይሄንን ያክል እንደዚህ ተጠምደው በዚህ ነገር ማለት ነው በዘበኛ ይሄንን ያክል እንደዚህ እየኖሩ ነው ወይ ነው ያልኩት እኔ። እና ካሜራ ነው የሚሉት በቃ ካሜራ ነው እያሏት ነው። ይሄ ነገር ምንድነው? መብራቱ ጠፋ ሲል ቀይ ነው የሚያበራው ማለት ነው። መብራቱ ሲጠፋ ጨለማ ሲሆን እሱ ያበራና ይቀርጻል ማለት ነው። የሚገርም ነው። ይሄን ያክል ግን እኔ የምለው ነገር አሰሪዎቻችን ለምንድን ነው እንደዚህ የጠመዱን? እንደነገርኳችሁ ከልጆቻቸው ጋር ምን ይሰራሉ? ክላሳችን ውስጥ ሲያደርጉ ምንድነው ጎረምሳ ልጅ ካላት በባሏ የምትጠረጥር እንደዚያ ነገር ነው። ምን ይዛ ክላሷ ውስጥ ምን ይዛ ሄዳ ትበላለች? ምን ታደርጋለች? ምን ትሰራለች ክላሷ ውስጥ? ያን ነገር እንግዲህ አላሁ አለም የእነሱን ሀሳብ ማለት ነው። እኔ እንደሚመስለኝ ነው። እናንተም እንዴት እንደምታስቡት አላቅም ማለት ነው። እኔ ያሰብኩት እንደዚያ ነው። የደረሰ ልጅ ካላትና ለባሏ ጥበቃ። ሁለተኛ ነገር ደግሞ ምን ወስዳ ትበላለች ክላሷ ውስጥ ወይንም ምን ትሰራለች ክላሷ ውስጥ? እንዴት ነው ክላሷ ውስጥ የኛን አቅራጥ ይዛ ትሄዳለች ወይ ትወስዳለች ወይ ትሰርቃለች ወይ ወደ ሻንጣዋ ትደብቃለች ወይ ወይንስ ምን ታደርጋለች የሚለው ነገር በቃ በዚያ ነገር ነው። ቤታቸውን ለመጠበቅ ነው ይሄንን የሚያደርጉት ማለት ነው። ለሌላ ነገር አይመስለኝም። የራሳቸውን እንትን ለመጠበቅ ነው። እና እንደዚህ አሁን ብዙዎቹ ደግሞ ካሜራ ከሆነ ሌበር ኦፊስ ላይ ደውለሽ ማስነሳት መብትሽ ነው እያሏት ነው የሚሉት ይች ልጅ ማለት ነው። አስነሺ ፖሊስ ላይ ደውለሽ ክላሴና እንደዚህ ያለ ብለሽ አስነሺ ነው የሚሏት። አሁን እሷ ብትደውል ማለት ነው እዛ ጋር ሌበር ኦፊስ ሆነ ፖሊስም ሆነ ምንም ሲመጣ እዛ ቤት ውስጥ እንዴት ነው ያች ልጅ ህይወት ይበጠበጣል። እነዛ ሰዎች ቤት ማለት ነው። እነዛ ሰዎች ቤት መስራት አትችልም። ደስተኛ ሆነው እነሱም አያሰሯትም። ለምን አመጣች ቤታችን እንደዚህ እኛ በማናውቀው ለምን ሚስጥራችንን አስወጣችብን ነው የሚሉት ማለት ነው። ከዚህ ሁሉ ምን መሰላችሁ? በስነ ስርዓት መዳማችሁን ታመጡና ይሄ ነገር ምንድነው ትላታላችሁ። እንደዚህ ስታው ማለት ነው። በተለይ አዲስ የምትመጡ ልጆች ገና ከመጀመሪያው ክላሳችሁ ውስጥ ካሜራ እንደዚህ ባይናችሁ የምታው ከሆነ ይሄ ነገር ምንድነው? ለምንድነው እኔ እዚህ አልተኛም አንሽል ይበሏት። በቃ ይሄ ነገር መነሳት አለበት ማለት አላችሁ። እዛ በድብቅ የሚደብቁትን ካሜራ እየደበቁ ይቀርጹን። እሺ ደግሞ አይናችን እያየ እንዴት እንቀረጻለን እንዴ? ለምንድነው እንደዚህ የሚደረገው? ሰውነንና እኔ ክላሴ ውስጥ ብታደርግ ምን ችግር አለብኝ ምናምን አይባልም። ሰውነን ስህተት እንሰራለን። የሆነ ነገሮች ተኝተን እንገላለጣለን። ብዙ ነገር አለ። የተኛ ሰው እንቅልፍ ያዘውና የሞተ ሰው አንድ ነው። ስለዚህ መገላለጥ አለ። ብዙ ችግር አለ ክላሳችን ውስጥ እንግዲህ አይታወቅም። ስለዚህ ሰውነን ስህተት ሊፈጠር ይችላል እና ማስነሳት አለባችሁ ለማለት ያክል ነው። ሲጀመር በህጉ መሰረት ሽንት ቤትና መኝታ ቤት ካሜራ አይሰቀልም። ክልክል ነው፣ በጣም ክልክል ነው። ስለዚህ እንደዛ አድርጋችሁ አሁን እናንተ እመጣችሁበት ኤጀንሲ ጋር ደውላችሁ እንደዚህ ካሜራ አለ ክላሴ አስነሱልኝ ብትሉ የኛ ኤጀንሲዎች የኛ ኤምባሲ የሚሰሩ ሰዎች እናንተን አይቀበሏችሁም። እሺ አይሏችሁም። እንኳን አይደለም ለካሜራ ራበኝ እዚህ ቤት እንዴት ሆኜ ነው የምሰራው የታመምኩ ነው ስትሏቸው ራሱ አይደርሱላችሁም። አይደለም እንኳን ይሄን ለካሜራ ዝም ብለሽ ስሪ ነው የሚሉት። ስለዚህ ከማጋ ነው ከመዳማችሁ ጋር መነጋገር አለባችሁ። በቁጣ ሳይሆን በቀስ ባለ ቃል ማለት ነው። እኔ አንድ ቤት ምን አደረጉ ይመስላችሁ?
አዲስ ስራ ሄድኩኝ። እኔ ህገ ወጥ ነኝ። አዲስ ስራ ሄድኩኝ። ኩሽና አለ ካሜራ። ይሄ ካሜራ እንግዲህ ሊቃቢስት ነኝ እኔ። እዛ ጋር ኩሽና ስሰራ ይሞቃል። ሊቃቤን ወደ ላይ ብዬ ነው የምሰራው ወንድ ከሌለ ማለት ነው። እና እንደዚህ ቀና ስለ አንድ ቀን አየሁት። እንዴ ይሄ ነገር ካሜራ ይቀርጸኛል እንዴ ብዬ አሮጊቷን ስጠይቃት ይሄ ካሜራ ይሰራል ወይ ምንድነው ስላት ካሜራው አይሰራም ምናምን አለችኝ። የድሮ ነበር አሁን አይሰራም አለችኝ። ይሻልኩኝ እንግዲህ እዛ ጋር እኔ ምን እንደማደርግ ምን እንደሆንኩኝ ወንዶቹ እንዳያዩ ማለት ነው። እዛ ከቴሌቪዥን ጋር አያይዘው ነው የሚያውን ማለት ነው። እና ከዚያ በስንተኛው በአምስተኛው በ10ኛው ቀን ይሁን አላቅም ብቻ አመጡና እንደዚህ ሳሎን ወደ ሳሎን መሄጃ በር ላይ ረከቡ በሉኝ። ሴትዮዋና እኔ አብረን ነው የምንተኛው። ገላጥ ነገር ነው። እዛ አንድ ካሜራ መጡና ረከቡ በሉኝ። እንደገና ደግሞ ሌላ ክላስ አለ ደግሞ እዛም አመጡ። ወደ 3 ካሜራ አንድ ቀን ማምሻቸውን ሲያስረክቡ አመሹ። ምንድነው እኔ ኩሽና ራት እየሰራው ነው ምንድነው ይሄ ሰው የሚቆረቁረው ስላቸው መብራት እንትን ተበላሽቶብን እንደዚህ ምናምን አሉ። ይው ካሜራ እየተረከበ ነው አላሉኝም። እሱ ደግሞ ትልቅ ነው የሚታይ ካሜራ ነው ባይን። ከዛ እኔ አላመንኩም። ምን እንደሚሰራ አላቅም። ማታ ከሴትዮዋ ጋር አብሬ ነው የምተኛው። አሮጊት ናት። ያው ስትስል ምናምን ስትል ብድግ ብዬ ውሃ ሰጣለሁ ምናምን ማለት ነውና ፍራሽን ጠቅልሌ ይዤ መጣሁኝና ሳነጥፍ መብራቱን ታነጥፍኩ በኋላ ለተኛ ጥፍት ሳደርግ ቦግ አለ ማለት ነው። ቀይ መብራት ነው የሚያበራው። ቀይ ነው የሚያበራው። እሱ ትልቁ ካሜራ ነው እንግዲህ ወደ ታች ነው የሚቀርጸው ማለት ነው። ወደ ታች ነው የሚያየው። ከዚያ ምንድነው ሀዴ ማማ ሀዳው ይሽላታለሁ። ተኝ ይሄ ካሜራ ነው አለችኝ። እንዴ አልተኛም አልኳት። በቃ ተከሰከሰብኝ አልኳችሁ። ተከሰከሰብኝ በቃ አልተኛም እዚህ ቤት አልኩኝ። ፍራሽን ጠቅልሌ ማለት ነው ከዚያ ከክላስ ወጣሁኝ። የምተኛበትን ፍራሽ ጠቅልላ አረኩና አነሳሁኝና አልተኛም ነው ያልኳት። ወላሂ አላህ ሻሂዴ ነው አልተኛም አልኳት። በቃ ከመሸ በኋላ ሂሳቤን አስቡና ስጡኝ፣ ሰዋቄን ጠርቼ ሄዳለሁ አልኳቸው። በቃ ወይንም ሌላ ክላስ ስጡኝና አሁን ልተኛ፣ ነገ ግን ሄዳለሁ አልኳቸው። በቃ ቢሉ ቢሰሩ ምን ችግር አለው? እኛ እኮ ወንድማችን እንደዚህ ነው ፎቅ ያለው ወንድማችን እኮ የሆነ ችግር እንዳይፈጥርብን ነው እንጂ ላንቺ አይደለም ምናምን በቃ ልጅቷን ማልኳችሁ ቅልምድምድምድ አሉ። እኔ አይመለከተኝም፣ እናንተ ቤታችሁን እንደፈለጋችሁ አድርጉ፣ እኔ ግን እዚህ ክላስ አልተኛም አልኩኝ። በቃ ያን ቀን ተበጣበጥን። ሌላ የሴትዮዋ ድሮ ከባሏ ጋር ምናምን አላችሁ አይደል ጎርፋ፣ እዛ ጎርፋ ሂጂና ተኛሉኝ። እዛ ጎርፋ ሄጄ ተኛሁኝ። በማግስቱ ነጋ። በቃ ዛሬ ሂሳቤን አንጡልኝ ስጡኝና እሄዳለሁ አልኳቸው እንጂ እኔ አልተኛም እዚህ ውስጥ አልኳቸው ማለት ነው። መሸ። እንዲህ ስንጨቃጨቅ በቃ ከዚያም በኋላ ለቀቁ ያንን ስራ ማለት ነው። በቃ እዛ ስራ ላይ ያመጣች ሴትዮ ማለት ነው ደውዬ እንደዚህ ካሜራ አድርገውብኛልና መስራት አልፈልግም አናግሪያቸው ስላት ዞራ ታማኛለች። አለ ያሳያችሁ። እንዴት ካሜራ በአሁን ሰዓት ካሜራ ያለበት ቤት ነው ሁሉም ሰው የሚሰራው፣ እንዴት ካሜራ ያለበት ቤት አልሰራም ትላለች ምናምን እያለች ቤት ካሉት ሴቶች ጋር ታማኝ ነበረ። አያችሁ ለኔ ምን ችግር አለው ተኝ እንዳትለኝ፣ ከነሱ ጋር ግን ታማኛለች። እነዛ ልጆች ደግሞ ለኔ ነገሩኝ ማለት ነው። ለምንድን ነው የምተኛው? አይኔ እያየ አልተኛም። መኝታ ቤቴ አልፈልግም። ሌላ ቦታ የራሳቸው ጉዳይ፣ ቤታቸውን ይወጣድሩ በካሜራ ግን መኝታ ቦታዬ ላይ አልፈልግም አልኳት። እኔም ለሴም ማለት ነውና ያንን ስራ ለቅቄ ሄድኩኝ እላችኋለሁኝና እንደዚህ አይነት ነገር መብታችንን ማስከበር የራሳችን ፋንታ ነው። ስለዚህ ካሜራ አይናችን እያየ መቀረጽ የለብንም። ለነሱ መሳቂያ አንሆንም። በቃ ተገላልጠን እንተኛለን። የሞተ ሰውና እንቅልፍ የወሰደው ሰው ምኑንም ነፍሱን አያውቅም። እንገላለጣለን። ለነሱ መሳቂያ ለምንድን ነው የምንሆነው? እነሱ እዛ ከቴሌቪዥን ጋር ያይዛሉ። በቴሌቪዥን በትልቁ ነው የሚያውን፣ በትልቁ አድርጎ እንደ ልብ ያሳያቸዋል ማለት ነው። ስለዚህ ለምንድን ነው እንደዛ የምንሆነው? እና ክላሳችሁ ውስጥ ስታገኙ መብታችሁን አስከብሩ። ችግር የለውም ምናምን አትበሉ። የእነሱ መፈረጃ አንሆንም። ስለዚህ እንደዛ አድርጉ ነው የምለው እህቶቼ። መብታችሁን አስከብሩ ነው በቃ። አንሽልኝ እኔ ክላሴ ውስጥ ወይም አልፈልግም በሏት። በቃ በቁጣ ሳይሆን እኔ ተቆጥቼ ነው የተናገርኳት። በነገራችን ላይ ተቆጥቼ ነው የተናገርኳት። እኔ ህገወጥ ነኝ፣ እንደፈለገ መሄድ እችላለሁ። ያም ሆኖ ግን ህገወጥ ነኝና እንደፈለገ መናገር እችላለሁ ማለት አረብ ቤት ተቀምጦ አስቸጋሪ ነው። የሆነ ችግር ሊያነሱ ጠብ ሊያነሱ ምናምን ስለሚችሉ ግን እኔ በቃ ግልፍ አለኝ። እኔ እንጃ ብቻ አንቀጥቀጠኝ። ለምንድን ነው እንደዚህ የተደረገው ብዬ ማለት ነው። እና እንደዛ እንትን አልኩኝ። አረጊቷ ምን ታረጋታለች ብላ ጠርጥረው ነው። እንደዚህ አይነት ሸረኛ ሰው ነኝ ወይ ብዙ ነገር ተሰማኝና
በመጣው በ10ኛው ቀን ምናምን አካባቢ ነው ይሄ ካሜራ እንትን የተባለው። ለምን እንደዚህ አሰቡኝ፣ እንዴት አሰቡኝ የሚለውን ነገር መጣብኝና በቃ እኔ እንትን አለኝ ማለት ነውና ይሄ እንደዛ ሳይሆን ቀስ ብላችሁ እናንተ ከመዳማችሁ ጋር በትዕግስት በሶብር ተነጋገሩ፣ አስነሱ ካሜራችሁ ማለት ነው እህቶቼ። እሺ ራሳችሁን አስከብሩ።